የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋ ላይ ምርመራ እያደረገ እንደሚገኝ ገለጸ። የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋም ጀነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ በሌሎች ግለሰቦችና ድርጅቶች ላይ ምርመራ እያደረገ እንደሚገኝ አስታውቋል። ባለስልጣኑ በግለሰቦቹና ድርጅቶቹ ላይ ምርመራ መጀመሩን የገለጸው በህገወጥ መንገድ ሰነድ መዋለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ ነበሩ የሚል ቅሬታዎች በመቅረባቸው መሆኑን ገልጿል። ምርመራዎች የሚደረጉባቸው በኢፌዴሪ ህገ መንግስት የመሰማት መብት መርህ መሰረት ሲሆን በህገ መንግስቱም ሆነ በሌሎች ህጎች የተሰጡ መብቶችና ጥበቃዎች በሙሉ ይከበራሉ ብሏል። የኢትዮጵያ ካፒታል ገበያ ባለስልጣን የምርመራና አፈጻጸም ስራ ክፍል ከመቋቋም በዘለለ ከፍትህ ሚኒስቴር፣ ከንግድ ቀጠናዊ ትስስር ሚኒስቴር፣ ከፋይናንስ ደህንነት አገልግሎትና ከፌዴራል ኮሚሽን ጋር በመሆን የካፒታል ገበያ ህግ ማስከበር ቴክኒክ ግብረ ኃይል እንዲቋቋም ማድረጉንም አስታውሷል። በመሆኑም ግለሰቦችና ድርጅቶች ከካፒታል ገበያ ጋር ተያያዥ የሆኑ እንቅስቃሴዎች ላይ ሲሳተፉ ተገቢ የሆኑ ጥንቃቄዎችን እንዲያደርጉ ትላንትና በወጣው መግለጫ አሳስቧል። በተጨማሪም ህብረተሰቡ ፍቃድ አግኝተናል በሚል የሚንቀሳቀሱ የሚያስተዋውቁ ግለሰቦችና ድርጅቶች ጋር ከመዋዋልና ገንዘብ ከመከፋፈሉም በፊት ፍቃድ የተሰጣቸው መሆን አለመሆኑን ከባለስልጣኑ እንዲያረጋግጥም አስታውቋል። እንዲሁም ፍቃድ ሳይሰጣቸው የካፒታል ገበያ አገልግሎት የሚሰጡም ለመስጠት የሚንቀሳቀሱና በማንኛውም ሚዲያ የሚያስተዋውቁ ግለሰቦችና ድርጅቶች ላይ ባለስልጣኑ ተገቢውን እርምጃ እንደሚወስድም አሳስቧል። ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንስላዎች መብታቸውን ደህንነታቸውንም እያስጠበቁ አለመሆኑን አንድ ጥናት አመላከተም። ለስራ ወደ ውጭ ሀገር የሚሰማሩ ዜጎች የሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንስላዎች መብቶቻቸውና ደህንነታቸውን እያስጠበቁም እንዳልሆነ የተገለጸው የስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ለሙስናና ብልሹ አሰራር ያለው ተጋላጭነት በሚል ሀሳብ ከፌዴራል ስነ ምግባር ጸረ ሙስና ኮሚሽን ጋር ውይይት እያደረገ ይገኛል። በውይይቱ በስነ ምግባር ጸረ ኮሚሽን የአስቸኳይ ሙስና መከላከል ዳይሬክተር ወይዘሮ ስመኝ ቀጽላ የውጭ ሀገር የስራ ስምሪት ላይ የሚስተዋሉ ብልሹ አሰራሮችን በተመለከተ የተጠና ጥናትን አቅርበዋል። በቀረቡት ጥናት ለስራ ወደ ውጭ ሀገር የሚሰማሩ ዜጎች በሚሄዱበት ሀገር ለድብደባና እንግልት እየተደረጉ ነው ሲሉም ገልጸዋል። አክሎም ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንስላዎች መብታቸውን ደህንነታቸውን እያስጠበቁ አይደለም ሲሉ አመላክቷል። ወደ ውጭ ለስራ የሚሰማሩ ዜጎች ሄደው ለመስራት ከ35,000 ብር እስከ 70,000 ብር ክፍያም ለስራ ወደ ውጭ የሚሰማሩ ዜጎች ጉዳዮችን ለማስፈጸም የት መሄድ እንዳለባቸው ግንዛቤም የላቸውም ብለዋል። በውጭ የስራ ስምሪት ላይም የመንግስት የግልና ሌሎችም ተቋማት የአሰራር ተጠያቂነት ክፍተት አለባቸው። ለውጭ ሀገር የስራ ፍሰት የወጡ ህጎችና ስርዓቶች ለተገልጋዮች ግልጽ ከማድረግ አኳያ ክፍተት አለ ሲሉም ተናግረዋል። ለተገልጋዮች ተገቢውን ግልጽ ግንዛቤ ባለመስጠት በርካታ ዜጎች ከእንግልት፣ ለሙስና እንዲሁም ለብልሹ አሰራር እየተደራረጉ ነው በማለት መግለጻቸውን የጥናቱም ዘገባ አመላክቷል። ባለስልጣኑ አዲስ ለተመረጠው የትግራይ ልማት ማህበር የስራ አመራር ቦርድ እውቅና እንደማይሰጥ አስታወቀም። የትግራይ ልማት ማህበር ከሚያዝያ 17 እስከ 19 በመቀለ ከተማ ባካሄደው 12ኛ ጠቅላላ ጉባኤ የተመረጡ የስራ አመራር ቦርድ አባላትን እውቅና እንደማይሰጥ የሲቪል ማህበራዊ ድርጅቶች ባለስልጣን አስታውቋል። ባለስልጣኑ የትግራይ ልማት ማህበር በ12ኛው ጉባኤ የመረጣቸውም የስራ አመራር ቦርድ አባላት በህግ ፊት እውቅና የሌለው ነው ሲል ገልጿል። ህገወጥ ክንውንን መሆኑን በመግለጽ በባለስልጣኑ በኩልም ተቀባይነት የሌለው መሆኑን አስታውቋል። በምክንያት ያስቀመጣቸውም የፖለቲካ ፓርቲ ተወካዮች ጥሪ ተደርጎላቸው በድምፅ ሰጪ ጉባኤተኛ መሳተፍ የሚለውም ይገኝበታል። በተጨማሪም ከቦርድ ምርጫ ጋር በተያያዘ የተካሄደው ክንውንም ማህበሩ የሚከፋፍልና አንድነቱ ላይ አደጋ የሚጥል መሆኑን የጠቀሰው ባለስልጣኑ ማህበሩ የህብረተሰብን ተጠቃሚነት ማረጋገጥ የሚያስችል በጎ አድራጎት ስራ ማከናወን እንደማይችል የሚያደርግ መሆኑንም ጠቁሟል። ከዚህ የምርጫ ቦርድ ጋር ተያይዞም ከሚከናወኑ ተግባራት ፋይናንስና እንቅስቃሴዎችም ሌሎችም ውሳኔዎች በህግ የሚያስጠይቁ ናቸው ሲል ያሳሰበው ባለስልጣኑም በቀጣይ ባለስልጣኑ በቅርበት ድጋፍ የሚያደርግበት ሁኔታ ጉባኤ ተካሂዶ የቦርድ አባላት ምርጫ እስከሚካሄድ ድረስ የነባሮቹ የቦርድ አባሎች እንዲቀጥሉም ትዕዛዝ አስተላልፏል። ነባሮቹ የቦርድ አመራሮች በባለስልጣኑ በኩል እውቅና ያላቸው ስለሆነ ማህበሩ የመምራት የማስተዳደር ስራን እንዲያከናውኑም አሳስቧል።
ባለስልጣኑ በመግለጫው ጉባኤው ከተሳታፊዎች አጠራር ጀምሮ መሰረታዊ መስፈርቶች ያላሟላ በመሆኑም መካሄድ እንደሌለበት በጉባኤው በተሳተፉ ሁለት ተወካዮች በኩል ማህበሩን አመራሮች ለጉባኤው ሐሳብ አቅርቦ እንደነበረም ጠቁሟል። ይሁን እንጂ እስከነ ችግሩ ጉባኤው መቀጠሉንም አስታውቋል። ሆኖም የጠቅላላ ጉባኤው የመጨረሻ አጀንዳም የሆነው የስራ አመራር ቦርድ አመራሮች በምርጫ በጉባኤተኛው በኩልም መግባባት ያልተፈጠረበት የጋራ ስምምነት ያልተደረሰበት ብሎም ተሳታፊዎች ባለመስማማት ጉባኤውን ጥለው የወጡበት ሁኔታም መፈጠሩን ገልጿል። ከዚህም አንጻር በየዕለቱ የተፈጠረው ሁኔታ ከጉባኤው የሚጠበቁ ውጤቶችን እንዳይሳኩም በማድረግ ማህበሩ የተከፋፈለና የህብረተሰቡን ተጠቃሚነት በሚገባው ልክ ማረጋገጥ የማይችል እንዲሆን የሚያደርግ ነው ሲልም አመላክቷል። በመሆኑም የስራ አመራር ቦርድ ምርጫ የሚስተካከሉ ነገሮችም ተከትለው ሌላ ጊዜ እንዲካሄድ አቅጣጫ መስጠቱን የጠቆመው ባለስልጣኑ ከዚህ ጉዳይ ጋር በተያያዘ የሚከናወኑ ተግባራት በባለስልጣኑ እውቅና የሌላቸው መሆኑን ሚያዝያ 28 ቀን ይፋ ባደረገው ደብዳቤ አስታውቋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም